አሰላሙ አሌይኩም ቤተሰብ ሰላም ብያለሁ። እንግዲህ ይችን ልጅ እንደምታዋት በሚዲያ ላይ ስትሸራሸርና ይሄን ሰሞን በጣም አሳዛኝ ነው። እንግዲህ ተመልከቱ፣ አስክሬኗ እንግዲህ እየሄደ ነው ወደ አገሯ፣ ወደ እናቷ፣ ወደ አባቷ ሊሆን ይችላል አይታወቅም። እንግዲህ የኛ የስደተኞች እንግዲህ ወጥቶ ከመቅረት ግን አላህ ይጠብቀን። ዱአ አድርጉ ለህይወታችን ማለት ነው። ለህይወታችን በጣም ዱአ ያስፈልጋል። ቪዲዮ እስከ መጨረሻው ተከታተሉ። ሌሎችም ሸር አድርጉላቸው። ጓደኞቻችሁንም እንዲሁ ምከሯቸው። እውቀት ያላችሁ ምከሯቸው። በዚህ በምስሉ ላይ የምታዩት አሁን ይሄ አምላክ አለ። ይሄ አረንጓዴው ትልቁ አረንጓዴው አምላክ ይባላል። ያኛው ዲቶል ነው። ይሄኛው ደግሞ ክሮሎክስ አለ፣ ፍላሽ አለ። በጣም ከባድ ነገሮች ናቸው እና በተለይ ፍላሽ እና ክሮሎክስ በጣም ከባድ ነው። እህቶቼ ተጠንቀቁ። አብራችሁ ቀላቅላችሁ የምታጥቡ ልጆች ማለት ነው። ፍላሽን ደግሞ በተለይ ተጠንቀቁት። ፍላሽ የሚለው ይኸውና ከታች አለ አይደለ? እሱ ማለት ነው። ከልጅቷ ጎን ያለው ፍላሽ ይባላል እና እሱን ነገር በጣም ተጠንቀቁት። የሰውን ልጅ ማለት ነው ሲጥ ነው የሚያደርገው። ሲጥ ትንፋሻችሁን ሲጀመር ማለት ነው። እኔ ስለሞከርኩት ነው። አንዳንድ ጊዜ ሽንት ቤቶች ሲቆሽሹ ሽንት ቤት ላይ እንደፋና እናፈስና ከዚያ ትንሽ ከ5 ደቂቃ ከ10 ደቂቃ በኋላ ገብተን እናጥባለን አይደለም? የምታውቁት ያ ነገር ሽንት ቤቱ ሽፋት ከሌለው ትንፋሽ የሚያወጣ መስኮት ክፍት ካልሆነ ልክ ዘግተነው እንሄድና ረስተነው ግብት ከፍተነው ግብት ስንል በአፍንጫችን ይገባል ያሽታ። ልክ ትንፋሻችንን እንዳንተነፍስ ነው የሚያደርገው። እኔ ስለሞከርኩት ነው። በጣም ሲጥ ሊያደርገኝ ማለት ነው። ሲጥ ነው የሚያደርገኝ። ቶሎ ወጥቼ አየር ያለበት ወደ ውጭ ወጣሁኝ፣ አየር ወሰድኩኝ ማለት ነው። እና ከባድ ነው ፍላሽ። መዳሞች ደግሞ ለምንድን ነው አዲስ የሚመጡ ልጆችን እንደዚህ እንዳታደርጉ ብለው ቢያስተምሯቸው አሪፍ ነው። እኔ በነገራችን ላይ አዲስ እንደመጣሁኝ ሴትዮዬ ታስተምረኝ ነበረ። ይህንን ፍላሽን በጣም ተጠንቀቂ ትለኛለች። ለሽታው ሳይሆን እግርሽን እጅሽን ይቆራርጠዋል ነበር የምትለኝ። ይሰነጣጥቀዋል፣ በእጅሽ እንዳትነኪ፣ በእግርሽ ደግሞ መሬት ላይ አፍስሰሽ በእግርሽ እንዳትረግጭ ትለኝ ነበረ። ይበላሻል እግርሽና እጅሽ ትለኛለች። እና ከዚያም ወዲህ ደግሞ ሌሎች ቤትም ስሰራ እንደዚሁ ክሮሎክስና ይሄንን ፍላሹን እንዳትደባልቅ ይሉኝ ነበረ። እንደገና ደግሞ ፍላሹን ስታደርጉ ደግሞ በርቀት ማድረግ አለባችሁ። ሽንት ቤት ላይ ቆሸሸ ነገር ላይ ማለት ነው ስትደፉ እንደዚህ በርቀት ተጠንቅቃችሁ፣ ሽታ ባፋችሁ ባፍንጫችሁ እንዳይገባ በጣም መጥፎ ነው። ሁለተኛ ነገር ደግሞ ከክሮሎክስ ጋር በጣም ባላጋራ ናቸው። ከክሮሎክስ ጋር አይደበላለቅም። ፍላሽ ከምንም ጋር መደበላለቅ የለበትም። ፍላሽ መቼም እንግሊዘኛ ካነበባችሁ ፍላሽ ይላል ማለት ነው። እና እህቶቼ ተጠንቀቁ። አንዳንድ ልጆች ደግሞ እንዴት ታደርጋላችሁ? የማታውቁ ልጆች አላችሁ። ዲቶሉንም ይሄንን አምላኩንም ክሮሎክሱንም ጠብ ታደርጉና ፍላሹንም ካታደርጉና ሽንት ቤት እንጠብ ትላላችሁ። በዚያን ጊዜ ትንፋሻችሁን እንዴት ነው ፍን ያላደረጋችሁ የለም። እኔ አንድ ጓደኛ እንደዛ ብላኛለኝ። አንድ ጓደኛ ዛሬ ልሞት ነበር አለች። ደወለችኝና ምን ሆነሽ አልኳት። ሽንት ቤት ይሄ ፍላሽ እና ክሮሎክስ ምናምን አድርጌ ኃይለኛ ነገር ነው አንቺ አለችኝ። እሺ አልኳት። ያን እንደበላልቄ ሽንት ቤት ሳጥቤ እንደው ትንፋሽን ዝግት አደረገኛል። አረ ሳትሞቺ አላህ ተረፈሽ ነው ያልኳት። እንደው ሳትሞቺ። ከዚያ ቶሎ ሄጄ በቃ ትንፋሽን ወሰድኩ አለች። ጥሬ ወተት ጠጣሁኝ ምናምን በቃ እንደው አለኝ ትንፋሽን አለች እንደው ሲጥ ሊያደርገኝ ልሞት ነበር አለች። እና ይሄንን ያክል ነው ጉልበቱ። እህቶች ተጠንቀቁ ማለት ነው። ከነ መዳም ቤት ይሄ ነገር አይጠፋም። እነሱ ምን ቸገራቸው? ቃኒ ይጽዳላት፣ ቤቷ ይጽዳላት፣ ሌላ ነገር ምንም ስለኛ ህይወት የሚያገባቸው ነገር የለም። አንዳንዶቹ ደግሞ ላላህ ብለው ልክ ሰራተኛን እንደ ልጃቸው የሚያዩ ሰዎች አሉ፣ አረቦች ማለት ነው። ያንን ነገር ያስጠነቅቁናል። ይሄንን እንደዚህ እንዳታደርጊ፣ በዚህ በእጅሽ እንዳትነኪ፣ እንዳታጥቢ፣ በዚህ ይሄን ተጠንቅቀሽ እንዲህ ስታደርጊ ነው የሚሉት። እኔ አሁን ድረስ ማለት ነው እኔ አረብ ሀገር ቆይቻለሁ፣ ግን አሁን ድረስ ስራ ሲሄድ ስለ ፍላሽ ተጠንቀቂ ነው የሚሉኝ ብዙ አረቦች ማለት ነው። አይ አውቀዋለሁ፣ ችግር የለውም እላቸዋለሁ። ሽኩረንልና ስራዬን እጀምራለሁ ማለት ነው። ስለዚህ ፍላሽን በጣም ተጠንቀቁት። ይቺ ልጅ እንግዲህ በማታውቀው መንገድ አቶ ፍላሽን እና እነዚህ እንደበላልቃ ታጥባለች። ወደዛው ፍና አድርጎ ይገላታል ማለት ነው። እንግዲህ ተመልከቱ። በጠዋት ሊያውም በተለይ ደግሞ በባዶ ሆዳችን ምንም ምግብ ሳንበላ ምናምን በቃ ጠዋት ተነስተን ሽንት ቤት ነው እንግዲህ የምናጥበው የኛ ሰራተኞች ነገር ሄደን ያን እንደበላልቀን በባዶ ሆዳችን ያገኘናል። በጣም ነው የሚያዳክመን ወደዛው ማለት ነው። እና ጥንቃቄ አድርጉ።
ወተን እንዳንቀር ለህይወታችሁ ዋጋ ክፈሉለት። ህይወታችሁ በቃ እኔ እንጃ ለህይወታችን ማዘን አለብን፣ ግዴታ ነው። ጥንቃቄ ያስፈልገናል እህቶቼ። ሌሎች ደግሞ እናንተ የማታውቁ ጓደኛ ካለችሁ ደግሞ አስረዷቸው፣ ንገሯቸው። መዳማችሁን ደግሞ ጠይቁ፣ የማታውቁትን ነገር ይሄንን ብደባልቀው ችግር አለው ወይ በሏቸው። አትደባልቁ ሲጀመር ማለት ነው። ደበላልቃችሁ አትጠቡ። እነሱ ደበላልቃችሁ ይሄን እንዲያርግሽ ጠቢ ትላለች አንዳንዷ መጥፎ ማለት ነው። አንዳንዷ መጥፎ ለአንቺ ህይወት ምንም ሀሳብ የሌላት እንደዛ የምትልም ሴት አለች፣ መዳሞች ማለት ነው። ስለዚህ እናንተ ደግሞ አው ደበላልቀናል ብላችሁ አንዱን ብቻ አድርጋችሁ ጠቡ፣ ችግር የለውም። እና ይሄ ዲቶል ይሄ አምላቁ ይሄ ደግሞ እንትኑ ማለት ነው አምላቅ ነው የሚለው በአረበኛው፣ በእንግሊዘኛው ደግሞ ምንድነው አላውቅም። እና ዲቶሉ ችግር የለውም፣ ግን ዲቶሉንም ለብቻው አጠቡበት፣ አምላቁንም ለብቻ ይሄን አረንጓዴውን ክሮሎክሱን ከዚህ ከአምላቁ ጋር ብትደበላልቁት ችግር የለውም። ግን ያው እጃችሁን ይሰነጣጥቃችኋል። ሌላ ነገር ለህይወታችሁ ምንም የሚያደርገው የለም። ክሮሎክስ በእጃችን አብዝተን ስንነካ እጃችን ድርቅ፣ ከዚያ ጣታ እንትናችን እጃችን ስንጥቅጥቅ ነው የሚለው። ስለዚህ ትንሽ እየጠብ ነው የምታደርጉት ከአምላቁ ጋር ስታደርጉ ማለት ነው። ከአምላቁ ክሮሎክስ ከሌለው ብቻውን የማጥራት እንትን የለውም። አምላቁ ዝም ብሎ አረንጓዴ ነገር ሆኖ ዝም ብሎ ነው። ሽንት ቤት ለማጠብ ስትፈልጉ የሽንት ቤት ነው ያው። ስለዚህ ዲቶሉ ላይ ምንም አትደባልቁበት። እንዲያውም ጣዕሙንና ሽታውን ይቀይረዋል ሌላ ነገር ከተደባለቀ። ስለዚህ ሌላም ብዙ ነገሮች አሉ፣ ብዙ ነገሮች። በተለይ ሀብታም ነን የሚሉ ሰዎች ቤት ደግሞ የእቃ ማጠቢያ፣ የሽንት ቤት ማጠቢያ፣ የቤት ማጽጃ ብዙ ነገሮች አሉ። ግን አትደበላልቁ። እናንተ ለህይወታችሁ ዘኑለት። የሚደባላለቅ ነገሮች እነዚህ ኬሚካል ነገሮች ተደርጎ ስለሚሰሩ አንደኛው ከአንደኛው ስለማይስማማ ለእናንተ ጠንቅ ነው። ስለዚህ ተጠንቀቁ እህቶቼ። እኔ መቼም እንጃ እኔ በጣም ነው የምፈራው። አይደለም ለሌላ ህይወቴን አይደለም እጄ እንዲሰነጣጠቅብኝ ራሱ አልፈልግም። ጥንቃቄ አድርጌ ነው የምሰራው። ክሮሎክስ ራሱ አላበዛም። ለምን ብዬ ነው እጄ የሚሰነጣጠቀው? ለምን ብዬ ነው እጄ ጥቁርቁር የሚለው? ለምን ብዬ አላደርግም። በመጠኑ ነው የምሰራው። በቃ በመጠኑ አድርጋችሁ ልክ ክሮሎክስ ፌሪ ላይ ራሱ ስታጥቡ ትንሽዬ ጠብ አድርጋችሁ ትንሽዬ ጠብ አድርጉና እቃ ጠቡ። ያው ሳልተደረገበት አይጠራም። ስለዚህ ትንሽዬ ጠብ አድርጉ። እጃችሁ ራሱ ቁርፍድ ነው የሚለው፣ ድርቅ ይላል ማለት ነው። የመድረቅ የመሰነጣጠቅ ባህሪ ያለው እጃችን። ስለዚህ እንደዛ አታድርጉ። እኔ አንድ ቤት ገብቼ ትንሽዬ ጠብ እያደረኩኝ ሳደርግ ታየኛለች፣ ሁሌ ትከታተለኛለች። እና እኔ ከኩሽና ስወጣላት እሷ አድርግም ነው የምታደርግበት ማለት ነው። ብዙ ታደርግበታለች። ልክ ሽታው ይለየኛል። ከዚያም ዝም ብዬ በቃ እኔ ደግሞ ቶሎ ሄድና እጥብ ሳደርግበት እጄ በቃ ክፍችር ድርቅ ስንጥቅጥቅ ጥፍር የራሱ ማለት ነው። በጣም ክሮሎክስ ራሱ በጣም ባለየ ነው። ስለዚህ ተጠንቀቁ እህቶቼ። ህይወታችሁን እንትን በሏት። የእጅ መሰነጣጠቅና የእግር መሰነጣጠቁ ችግር የለውም ይዳናል። ግን ህይወታችን ካመለጠች አመለጠች ነው። ወጥተን እንቀራለን፣ እናታችን ትጎዳብናለች። ልጅ ካለን ልጅም እንደዛው የሚፈልገን ሰው ካለ ይጎዳብናል። ስለዚህ እኛ ስለምን ባጭር እንቅር? የኛም ህይወት ለምን ባጭር ይቀራል? አላህ እንደፈጠረን እሱ ይውሰደን እንጂ በሌላ በኬሚካል ነገሮች እድሜያችንን አናሳጥር ነው የምለው። ውድ ቤተሰቦቼ ላይክ እና ሰብስክራይብ ሼር አድርጉላቸው ለጓደኞቻችሁ። ጓደኞቻችሁ ምከሩ። አዲስ የሚመጡ ልጆችን ምከሩ።